ጽዮናውያን እንግዲህ በዓለማችን የኢኮኖሚውን ሁኔታ በጣም ነው የሚበጠብጡትና የሚያሾሩት። ሁሉም ሀገራት ላይ ያለው ሕዝብ ኑሮ ተወደደ ብሎ እንዲያማረር ይፈለጋል። ስለ ኑሮ ሁሉም እንዲጨነቅ ተደርጓል በዚህ ዘመን። በተለይ ግን የኛ ይከፋል። የኛ የታዳጊ ሀገሮች ከታዳጊ ሀገራትም ደግሞ የኛ የኢትዮጵያውያን እንዲከፋ ይፈለጋል። ምክንያቱም እነ ስማዚያስ ለብዙ ሺህ ዘመናት ነው ጥርስ የነከሱብን። ቀላል አይደለም። ከቅዱሳን ጋር እልህ አለባቸው። የእነሱን ልጆች የእነሱን የአስራት ሀገር መበቀል ይፈልጋሉ። ይህን ቁም ነገር መርሳት የለባችሁ እና ሁሉም ህዝብ እንግዲህ ኑሮ እንዲወደድበት፣ ኑሮ ልፋት እንዲሆንበት፣ ለፍቶ ጠብ የሚልለት ነገር እንዳይኖር እንዲጨነቅ ይፈልጋሉ። ግባቸው ምንድነው ካልን እንግዲህ ዶክመንታቸው ላይ የገለጹት ግብ እንደምንም ስላልዋሹ እኔ በጣም አመስግኛቸዋለሁ። ዋና ግባቸው ሁሉንም ጠቅልለው በሐሳዊው መሲህ ስር ማስገባት ነው። ኪንግ ዴስፖት ኦፍ ብለድ ኦፍ ዛዮን ብለው ነው የጠሩት። የሚገርማችሁ ነገር ዶክመንታቸው ላይ ከጽዮን የተቀዳ ደም ያለው የዳዊት ዘር የሆነ ጽዮናዊ አምባገነን ንጉስ። በእርግጥ እነሱ የዳዊት ዘር ሲሉ ከይሁዳ ነገድ ማለታቸው ነው፣ ግን ትንቢቶች የሚያመለክቱት ከዳን ነገድ እንደሚወለድ ነው ሐሳዊ መሲህ። ዞሮ ዞሮ እነሱ ያው እንግዲህ መዋሸት ልማዳቸው ነው፣ ራሳቸውን ሰቅሎ ማውራት ልማዳቸው ነው። አይሁድ ነን ብለው ዋሽተዋል። ከአይሁዶች ወገንም ጽንፈኞች አባላት አግኝተው ሊሆን ይችላል። ዞሮ ዞሮ ግን ስለ ሐሳዊ መሲህ ነው እያወሩ ያለውና ይሄ የጽዮን ንጉስ የምንለውን የመጨረሻውን ኪንግ ዴስፖት እጅግ አምባገነን ስልጣኑ ገደብ የሌለው አንድ የዓለም መሪ በሱ እጅ ስር ሁሉን ነገር ጠቅልሎ ለማስገባት ነው ዓላማችን ብለው ልጅ አድርገው ጽፈውታል። ያንን እንግዲህ በክርስቶስ አምሳል የሱን ማዕረግ ወስዶ ሊሾም የሚፈልግ የሱን ስም የያዘ ሐሰተኛ ክርስቶስ እሱን ለማንገስ ነው ማለት ነው ይሄ ሁሉ ሩጫ። ይህን የመጨረሻ ግብ ለማሳካት ደረጃ በደረጃ ሊያሳኳቸው የሚፈልጉ ደግሞ ትናንሽ ግቦች አሉ። ከመካከለኛ ግቦቻቸው መካከል አንዱ በመጀመሪያ ደረጃ ይላሉ ሁሉንም ህዝብ ከሀገራዊ ማንነቱና ሀገሩን በእምነት መነጽር ከማየት ከዚህ መላቀቅ አለበት ብለው ያስባሉ። በዶክመንታቸው ላይ መፍጠር የሚፈልጉት ምን አይነት ማህበረሰብ ምን አይነት ቦታ እንደሆነ ሲገልጹ ምንድነው ያሉት? where the feeling towards faith and country are obliterated by cosmopolitan convictions ብለው ነው የገለጹት። ማለትም ለሀገርና ለሃይማኖት ያለው ስሜት እንዲጠፋ የተደረገበትና በዓለም አቀፋዊነትና በብዝሃነት ላይ ብቻ ያተኮረ ኢንተርናሽናሊዝም ፕሉራሊዝም ላይ ብቻ ያተኮረ አስተሳሰብ ያለው ትውልድ እንዲፈጠር ማድረግ። ይህንን ነው እንደ አንድ ወደዛ ወደ ሐሳዊው መሲህ መዳረሻ ግብ ብለው የያዙት የገለጹት ይህንን ነው። በነገራችን ላይ ግሎባሊስቶቹ ግሎባላይዜሽን ከሚለው ቃል በተጨማሪ ግሎካላይዜሽን ብለው የፈጠሩትም ቃል አለ እና ይህንን ሂደት በዛ ቃል ነው የሚጠሩት። ምን ማለት ነው ግሎካላይዜሽን ካላችሁ? ሀገር ሳይሆን በአንድ ሰፈር ወይም በአንድ መንደር ደረጃ ያለ ማህበረሰብ ከግሎባል ሐሳቦችና ምርቶች ጋር ቀጥታ የሚጋፈጥበት ማለት ነው። በጣም ሎካል ብላችሁ የምታስቡት ለምሳሌ በቃ እዚህ ጋር ሰበታ ወይንም ሱሉልታ ብላችሁ አስቡ። በመሃል ላይ ያሉ አለ አይደለ በጣምም ያልተገለሉ ከዓለም በጣምም ደግሞ ወደ ከተማው ህይወት ያልተቀላቀሉ ወይንም አንድ በጣም ገጠር ውስጥ ያለ መንደር ልትወስዱ ትችላላችሁ። እዚህ ጋር ያለው ቀጥታ ከአንድ ግሎባል ከሆነ ድርጅት ጋር በሆነ በኩል በሆነ ኢንተርኔት በኩል በሆነ ድርጅት በኩል በቀጥታ የዛ ሐሳብ ገዢ እንዲሆን ማድረግ። እዚህ ጋር የኢትዮጵያ መንግስት የሚባል አካል ኖረ አልኖረ፣ የክልል መንግስት የሚባል ነገር ኖረ አልኖረ፣ ቀበሌ የሚባል ነገር ኖረ አልኖረ፣ ወይም ደግሞ ባህላዊ ተቋማት እድር፣ ወይም ሃይማኖት ተቋማት ቤተክርስቲያን ምናምን መስጊድ፣ እነዚህ በሙሉ መሀል ላይ ሳይገቡ ሌላው ቀርቶ ወላጅ እንኳ ወይም ትምህርት ቤት እንኳ እንደ ኦቶሪቲ የማይቆጠርበት ቀጥታ ከኮርፖሬቶቹ ጋር ከዓለም አቀፍ ፖለቲከኞች ጋር ከዓለም አቀፍ ኤክስፐርቶች ጋር ከዓለም አቀፍ አክቲቪስቶች ጋር ወይንም ከዓለም አቀፍ ሰባኪዎች ጋር በቃ ከነሱ ጋር ቀጥታ የሚያወራበት ይሄንን ነው ግሎካላይዜሽን የሚሉት። እና ከመሃል ላይ ናሽናል የሆኑ ነገሮች በሙሉ ይጠፋሉ ማለት ነው። ይህንን ነው መፍጠር የሚፈልጉት። በእምነትም ረገድ ሀገሩን ከራሱ ሃይማኖታዊ እሳቤ ጋር አሰናስሎ ማየት አይችልም ማለት ነው። ማለት አሁን የኢትዮጵያ ናሽናል ገቨርንመንት ወይም የኢትዮጵያ ናሽናል አይደንቲቲ የሚባል ነገር አያውቅም። ይህንን አሁን በደንብ ኤክስፕሎር ያደረኩት የራሴ ዲሰርቴሽን ላይ መመረቂያ ጽሁፌ ላይ ነው። ይሄ ኮንሴፕት በጣም ገርሞኝ አንቲ ኢትዮጵያኒዝም ስለሆነ ማለት ነው። በራሱ አሁን ኢትዮጵያን በእምነት አይን ማየት አይችልም ማለት ነው። ለዛ ነው ፊሊንግ ፎር ካንትሪ ኤንድ ፊሊንግ ፎር ፌይት ሁለቱ አብረው ይሄዳሉ። እምነትና ሀገራዊ ስሜት ሁለቱ የጠፉበትን ዓለም መመስረት ነው የምንፈልገው እና ያሉት እንግዲህ ምንድነው ጥቅሙ ይሄ ብትሉ ኦቶሪቲ ነው የሚያሳጣው። የእግዚአብሔርን ኦቶሪቲ ከዛ ሰው አይምሮ ውስጥ መንጭቆ ያወጣዋል። አሁን ለምሳሌ በቀድሞው ዘመን ነገስታት አክሱም ጽዮን ላይ ሲቀቡ እንዴት ነው የሚያስቡት? በጌታና በእመቤታችን ፊት ቃለ መሐላ ለህዝቡ እንደሰጡ ነው የሚቆጥሩት። ለህዝቡ ቃል ይገባሉ። ዋናው ኦቶሪቲ ያን ቃል ለመጠበቃቸው የሚዳኛቸው ራሱ እግዚአብሔር ነው ማለት ነው። ራሱ ኢየሱስ ክርስቶስ ንጉሠ ጽዮን የተባለው ነው ማለት ነው። በአክሱም ጽዮን ፊት ነው የሚቆሙት። ራሷን እመቤታችን ናት የምትፈርዳቸው ማለት ነው። አልቲሜት ኦቶሪቲ የመጨረሻው ባለስልጣን እግዚአብሔር ነው ክርስቶስ ነው ብለው ነው በዛ ፊት ቆመው ቃል የሚገቡት። አሁን በዚህ አይን ሀገሪቱን ማየት ካቃተው ይህ ትውልድ እንግዲህ ቢያንስ ስለ ክርስቲያኑ ትውልድ ልናገርና ይህ ትውልድ በዛ አይን ማየት ካቃተውና ስለ ግሎባል ነገሮች ብቻ የሚያስብ ከሆነ
ግሎባሉ ቆየ የወደቁት መላእክት አሰራር ስር ከወደቀ። ስለዚህ እውነተኛውን ንጉሠ ጽዮንን ይተውና ወደ ሐሰተኛው ንጉሠ ጽዮን ወደ እነሱ ስርዓት ወደ ሐሳዊው መሲህ ስርዓት ይገባላቸዋል ማለት ነው። እና ሌሎችም ሎካል የሆኑ የጎሳ መሪዎችን በሉት በሌሎች አፍሪካ ሀገራት ወይም በሌሎች ታዳጊ ሀገራት ያሉ ኦቶሪቲዎች ተዳክመው ወደ ሐሳዊው መሲህ እንዲመጡ ያንን ነው የሚፈልጉት። እና ይሄ እንግዲህ የመጨረሻው ግብ ነው። ያ ነው። ሁለት መንገድ ብቻ ነው ያለው። ወይ ክርስቶስ ይነግስበታል አንድን ሀገር፣ አንድን ህዝብ፣ አንድን ግለሰብ፣ ወይ ሐሳዊው መሲህ ይነግስበታል። ከሁለት አንዱ፣ ሌላ ነገር የለም። እና የትኛውን ሊያነግሱብን እንደሚፈልጉ በግልጽ ነግረውናል ጽዮናውያኑ ማለት ነው። ወደዚያ ለመገስገስ በኢኮኖሚው ዘርፍ ምንድነው ሊሰሩ ያሰቡት ወይም የገለጹት? የዓለም ሀብት በሙሉ ተጠቅልሎ ወደ እነሱ እጅ እንዲገባ ይፈልጋሉ። ያ ማለት ምንድነው? ለምሳሌ የዓለም ሀብት በሙሉ ተጠቅልሎ እነሱ ያሉት እንግዲህ እንግሊዝ ውስጥ ወይ አውሮፓ ውስጥ ወይ አሜሪካ ውስጥ ከሆነ ተጠቅልሎ መሬቱም ሪሶርሱም ምኑም አሜሪካ ይሄዳል በአካል ማለት አይደለም። ግን እዛው ባለበት ሆኖ እነሱ በዘረጉትና ለእነርሱ ብቻ ታዛዥ በሆነ የእዝ ሰንሰለት ተጠፍንጎ ይታሰራል ማለት ነው። ማሰር የሚለውን ቃል ራሳቸው በዶክመንት ውስጥ ተጠቅመውታል። በደንብ ተብትቦ ማሰር። በዚህ መልክ የሚፈልጉትን ነገር በሙሉ በአንድ ሱፐር ገቨርንመንት በአንድ መሪ እግር ስር በሐሳዊ መሲህ ስር ማስቀመጥ ይችላሉ ማለት ነው። ይህ እንዲሆን እንግዲህ ቀጣዩ ግብ ምንድን ነው? አብዛኛው የዓለማችን ህዝብ እነርሱ ካሉባቸው ሀገራት ውጪ ያለውን ማለት እነሱ የሚፈልጓቸው መናገሻ ቦታዎች አሏቸው። እነ እንግሊዝ፣ እነ ኒውዮርክ፣ እነ ዋሽንግተን ዲሲ፣ እነ ስዊዘርላንድ ይመስሉኛል። እንግዲህ ሌላ ማን አለ? እነዚህ ዋና ዋና የየራሳቸው መቀመጫ የሆኑ ሀገራትና ህዝቦችን ትተው ሌላው ግን በጠቅላላ ማለት ነው ጎይም ስቴት የሚሏቸው በሙሉ ውስጥ ያለው ህዝብ መደህየት አለበት የሚል ግብ አላቸው። ቅስሙ መሰበር አለበት። የዕለት እንጀራውን ፍለጋ ወደ እነርሱ የሚያማትርና ሙሉ ለሙሉ እግራቸው ስር የወደቀ መሆን አለበት። ይህን ግልጽ አድርገው ጽፈዋል ደጋግመው። ያው ከዕለት ገቢው በቀር ከዕለት ጉርሱ በቀር ሌላ ሀብት፣ ርስት፣ ጉልት፣ ተቀማጭ የሚባል ነገር የሌለው ጭሰኛ ወዛደር በቃ እንደዛ እንዲሆን ነው የሚፈልጉት።